ዩኒቨርሲቲ ልሄድ ልሰናበታችሁ ነው የመጣሁት አልኳቸው ጋሻ አህመድ። ማሻላህ ማሻላህ ማሻላህ። ኢብሩ ታዲያ አትጨነቅ፣ አንጎልን አታስጨንቅ። ትምህርትም ሲበዛ ጥሩ አይደለም። ሪዝቅ ከአላህ ነው። ሰሚራ ጋር ተያይተን ተሳሳቀን። ጥርሷ እንደ ጨረቃ ለስላሳ ብርሃን ይረጫል። የቆዳዋን ጥራት ለዓይን ይለሰልሳል። እስካሁን እንዴት አላገባችም አልኩ በውስጤ። አንዳንዴ የሕይወት ትግል አንዳንዱን የሕይወት ክፍል ያስረሳው ይሆናል። አንድ የረመዳን ሌሊት እነ ሰይዶ ቤት። ደራሲ አሌክስ አብርሃ። ሩቅ ነው ሩቅ። እዚህ ጋር ቆሜ በብዥታ የሚታይ ልጅነት፣ ግን ደግሞ የብዥታው ጥራት። ያቺ መንደራችን ከሌሎች መንደሮች የተለየ ጠረን ነበራት። እንደ ወቅቱ እንደ እውነቱ የሚቀያየር ጠረን። ልክ እንደ ሰው መንደራችን ጠረን ነበራት። ሰፈር የሚባል ብልቃጥ ኑሮና ነዋሪ የቀመመው የሕይወት ሽቶ የሚበዛው የቡና ዕጣን፣ የድፎ ዳቦና የዶሮ ጠረን። እንዲያ አልፎ አልፎ ደግሞ የጠላ ድፍድፍ ሽታ ሽው ይላል። ሌሎች አጎራባች ሰፈሮች እንደዛ አልነበሩም። በምስራቅ በኩል ያለው ሰፈር ጠላ ቤቶች ስለሚበዙበት ጠላ ነው የሚሸተው። በስተ ምዕራብ ብዙ ወፍጮ ቤቶችና የእህል መጋዘኖች ያሉበት ሰፈር ይገኛል። የአቧራና ፋንድያ ነው ጠረኑ። እህል የሚጭኑ አህዮች ስለሚበዙበት ይመስለኛል። ሰፈራችን ግን ትለያለች። አየሩ ክርስቲያን የሚሸትበት ጊዜ አለ። ሙስሊም የሚሸትበት ቀን አለ። ጠዋት ደግሞ በዘይት የሚጠበስ ፓስቲ ጠረን ያውደናል። ያው በድፍን ከተማችን ታወቀው የሃለውያ ፓስቲ ነው። ሰፈራችን አንዳንድ ደግሞ ፀሐይ የሚሸትበት ጠራራ ቀንም አለ። ያንን ቀን አልወደውም። ረሃብ ጠረኑ እንደዛ ይመስለኛል። ነዋሪው ተቆጥሮና ተመጣጥኖ በኮታ የሰፈረ ይመስል እኩል በኩል ነው። ወደ ታች ሰፈር ሙስሊም ይበዛዋል። መስጊዱም በዛው በኩል ነው። ወደ ላይ ሰፈር ክርስቲያን ይበረክታል። ቤተ ክርስቲያኑም ወደ ላይ ጉብታ ላይ ነው የከተመው። መሃል ላይ ካሉት ቤቶች አንዱ የኛ ቤት ነው። የታችም የላይም ሰፈር ልጆች ሲበሳጩ የመሃል ሰፈር ልጅ ይሉናል። ስድብ መሆኑ ነው። እርስ በርስ ሲጣሉ ደግሞ የላይኛው ወደ ላይ የታችኛው ወደ ታች ሊጎተን ይሞክራል። የመሃል ሰፈር ልጆች ባህሪያችን ሁሉ መሃል ነው። እንግዲህ የሰፈር ልጆች ሰብሰብ ብንልና እንደ ወቅቱ የመጫወቻ ሜዳችንና የጨዋታችን አይነት ወደ አንዱ የመንደር ክፍል ያዘነብላል። ረመዳን ሊገባ ሰሞን ታች ሰፈር ይደምቃል። የልብስ ማስጫ ገመዶች፣ የተለያየ ቀለም ባላቸው መጋረጃዎች፣ ዳንቴሎች ወዘተ ይሞላሉ። ምንጣፍ በየበሩ ይታጠባል። ከወፍጮ ቤት እህል ተሸክመው የሚመጡ እነዛ ፊትና ልብሳቸው በዱቄት የተሸፈነ ወዛደሮች የጋሻ አህመድ ቤት የት ነው? የሸኑሩ ቤት የትኛው ነው ልጆች? እያሉ የተፈጨ ዱቄት በየቤቱ ያደርሳሉ። ከመስጊድ የሚመጡ ደረሳዎች በዝምታ በየቤቱ ወር ይቆሙና ራመት አድርጉልኝ ይላሉ። የሰፈር ውሻዎች ደረሳዎቹ ጋር ጦርነት ይገጥማሉ። ቡጥሌውን በዱላውም ውሾቹን ተከላክለው ደረሳዎቹ ዞር ሲሉ የቆሎ ተማሪ ይመጣል። ውሾቹ ሌላ ጦርነት ይጀምራሉ። ሰፈሩ ሌሊት በሌባ ሲታመስ ተኝተው የሚያድሩ ውሾች ደረሳና የቆሎ ተማሪ ሲያሳድዱ ለጉር ነው። እንዲቹ ሰፈሩ ሲታመስ ይውላል። ወደ ታች ሰፈር መውጫው ላይ ያሉት ጫት ነጋዴው ጋሽ ሙሳ ለጫት ጉሊታቸው አዲስ የፕላስቲክ ድንኳን ይሰራሉ። አምፖል ይቀይራሉ። 100 ሻማ አምፖል። የቤታቸው ቴፕ ወስደው መንዙማ ይከፍታሉ። ጫት ቤታቸው ወደ ማታ በሰው ትሞላለች። ጫት ተራ የምትባለው አንድ እርሳቸው ብቻ ጫት የሚሸጡባት የሰፈራችን ፒያሳ። ከኛ ቤት ወረድ ብሎ ጋሽ ማሙድና እማማ ኩራ የሚባሉ ባልና ሚስት ይኖራሉ።
ቤታቸው በር ላይ ትንሽ ሜዳ አለች። በዛ ላይ ብዙ ልጆች ስላላቸው ጠቅላላ የሰፈር ልጆች ሙያችን እዛ ነው። 7 ልጆች አላቸው። 7 የሚያሳዝኑ ባናቱ የተወለዱ ልጆች። ደግሞ ልጆቹ ሲያምሩ። አባ አህመድ ቋሚ ሥራቸው ምን እንደሆነ አላስታውስም። ብቻ በዛ ሰሞን የውሃ ልማት መስሪያ ቤት ለሚዘረጋው ውሃ የከመረው የግንባታ ዕቃ ነበር። እሱን ቀን ይጠብቃሉ። እንደው አላህ እንጀራ በሬ ላይ ሰጠኝ እንጂ ይህንን የሚሸከም ሌባ ከየት ይመጣል ይላሉ የተከመረውን ግዙፍ የውሃ ቱቦ እየተመለከቱ። እውነትም እንኳን በሰው በመኪና የማይጎተት ግዙፍ የብረት ክምር ነበር ሲጠብቁ የሚውሉት። ባይጠበቅም የማይሰረቅ። እማማ ኩብራ ከፍ ያሉት 2 ሴት ልጆቻቸውን ሐያትና ሶፊያ ጋር ከየሱቁ ካርቶን ሲዋጉ ላስቲክ እየሰበሰቡ ይሸጣሉ። የማያውቃቸው ባለሱቅ የለም። ቁራጭ ካርቶን ብናነሳ የማማ ኩብራ ነው አስቀምጥ የሚል ጩኸት ይከተላል። ወንዶቹ ልጆች የኪስ ወረቀት እየሰሩ ለየሱቁ ያስረክባሉ። ብቻ ኑሯቸው ሲበዛ በድህነት ውስጥ ነበር። ሰይዶ የሚባለው ልጃቸው እኩያዬ ስለነበረ ውሏችን አብሮ ነው። ማታ ቤታቸው ስንጨዋወት እናመሻለን። ቤታቸው ራሱ በሁለት ቤቶች መካከል ጣራ የለበሰ ሰርጥ ነው። ጨዋታን ታዲያ ሰይዶ ይጫወታት። በዛ ላይ ተንኮሉ እስካሁን ሳሰው የሚደንቀኝ በዛ አይነት ድህነት ውስጥ ልብሱ ላይ አልቆ ሳቅ የማይለየው ነገር ነበር። ሰይዶ ማንንም አይፈራም። የሚተማመነው ግን በጉልበቱ አልነበረም፣ በሩጫው እንጂ። ሆነ ብሎ የጠላናቸው ልጆች ያሉበት ሰፈር ይሄድና አፍንጫቸው ስር ያችኑ ሳጠራ ደረቱን ነፍቶ ይቆማል። ሊቀጠቅጡት ሰፍ ሲሉ ይፈተለካል። ልብሱን አስነክቷቸው ሁሉ ከእጃቸው ያመልጣል። እንኳን ሩጠው ሊይዙት ቀርቶ የወረወሩት ድንጋይ አይደርስበትም። ነፋስ እንደርሱ እንሆናለን ብለን ስንት ቀን ተቀጠቀጥን። የአንዱ ሩጫ ሌላውን ያድን ይመስል አብረን ሄደን። ያቺ ፊርደውስ ሁሌ ሰፈራችን የሚኖረው አያቶቿ ጋር ለረመዳን የምትመጣ ቆንጆዋ ፊርደውስ መቼስ ረመዳን በመጣ ቁጥር ከአያቷ የምትሰማቸውን የሶሃባዎች ታሪክ፣ የቁርአን አንቀጾች ከቴምርና ጣፋጭ ስጦታ ጋር ትነግረናለች። እሷን ከበን ነበር ውሏችን። ለምን አንከባት? መጀመሪያ ነገር ፊርደውስ ናት። ቆንጆ እንደ መስቀል ወፍ በዓመት አንዴ ብቻ ሰፈራችን የምትመጣ በየዓመቱ ቁንጅናዋ የሚብስበት፣ በዛ ላይ ቴምርና ኩይስ የማይነጥፍበት የአያቶቿ ቤት አለ። ዕድሜያችን አልደረሰም ቢባልም የሆነ የፍቅር ነገር ከልባችን ሳይንጠራራ አይቀርም። ያ ኡስማን በተለይ ሲወዳት ለብቻው ነበር። በዛች ዕድሜ አንድ ቀን ለፊርዶስ ደብዳቤ ጽፍላታለሁ አለና ተነሳ። እኔ ይቅርብህ አልኩ፣ ሁላችንንም እንዳያስጠምደን ፈርቼ። የፍቅር ደብዳቤ ያው ኡስማን ደረቅ ነው። እንደ ፎከረው ጻፈና አበባ ሳለበት። በዓመት አንድ መምጣቷን ውበት ባለው መንገድ ለመግለጽ በዛውም ለእኛ የተሻለ አዋቂ መስሎ እሷ ፊት ለመታየት ብዙ ውብ ገለጻዎችን ተጠቅሞ ነበር። በደብዳቤው ፌርዲ የመስቀል ወፍ የሚል አገላለጽ አንድ ቦታ ላይ ጽፏል። ተንኮለኛው ፉአድ መስቀል የክርስቲያን ነው አለው። አሰበና ፌርዲ የረመዳን ወፍ አለ። በረመዳን ምን ወፋል? ሌላኛው የሰፈር ልጅ ያሬድ ነጀሰው። ለምን የረመዳን ቴምር አትላትም? ቴምር ይጣፍጣል አለ ሰይዶ። ሆዳም አለው በብስጭት። ሊጣሉ ገላገልናቸው። ግን በረመዳን እንዲህ አይነት ነገር ሐራም ነው ወላሂ አለ በዝምታ ሲያዳምጥ የቆየው ካሊድ። ኒካና ዚና ስለሚባሉ ያልገቡን ነገሮችም አወራን። በዚህ መንገድ የቀጠለው ንትርክ ከፍርሃት ጋር ተዳምሮ የደብዳቤው ነገር በዛው አስቀረው። አንድ ቀን ረመዳን ሊያልቅ ሲቃረብ ከፍቱሩ በኋላ ግቢያቸው ጥግ ተሰብስበን ፊርዶስ ከዛ በፊት ሰምተነው የማናውቀው ነገር አወራችን። ስለ ሌሊተ ቀድር
ያቺ ሌሊት ከሁሉም ሌሊቶች በላጭ ናት አለችን። ከዛ በፊት ከነገረችን ሁሉ የሚያጓጓ ታሪክ ነበር። ቁርአን የወረደችበት ሌሊት ናት። አላህ በዚህ ሌሊት የለመናችሁት ሁሉ ይሰጣችኋል። ኧረ እባክሽ ወላሂ የሁላችንም ወላሂ አለች። የሁላችንም ጆሮ ቆመ። መች ናት ይቺ ሌሊት? ኡስማን ጠየቀ። አንተ ሙስሊም አይደለም እንዴ? አታውቅም? ቢንያም ጣልቃ ገብቶ ኡስማን እንደዛ ሰፍ ያለው ምን ሊጠይቅ እንደሆነ ሁላችንም ጠርጥረናል። በረመዳን የመጨረሻዎቹ 10 ቀናት አንዷ ናት ዱዓ ማበርከት ነው፣ እንቅልፍ መቀነስ አለችና አያቶቿ ሳይጠሯት በፊት በክንብንቧ ስር ያመጣችልንን ኩኪስ፣ ሳምቡሳና ቴምር እጇን እንዲያዘላት እያፈሰች አድላን ወደ ግቢያቸው ተፈተለከች። አይኖቻችን በስስት እየተከተሏት ምድረ ጩጬ በዝምታ ሳምቡሳውን እየገመጠ ኩኪሱን እየቆረጠመ ያችን ሌሊት በልቡ ያሰላስል ነበር። ሰኢዱ ፊቱ በርቶ አቡቹ ዛሬ እኛ ቤት እንደር አለኝ። ለይለተል ቀድር እንዳታመልጠው ቀስቃሽ ሊያደርገኝ እንደፈለገ ሳድግ ነው የገባኝ። እኔም ምኞት ነበረኝና ያችን ሌሊት እነ ሰኢዱ ቤት በንቃት ልጠብቃት። ተያይዘን ነጎድን። ውብ የልጅነት ልቦቻችን ከምኞታቸው ባሻገር ዝርዝር ነገር አይገባንም ነበር። ላይ ሰፈር ከረሜላ ይታደላል ሲባል እንደምንሮጠው ፊርዶስ እንዳለችው በዛ ሌሊት ወይም በሌላኛዋ ነቅተው ለጠበቁ መሻታቸው ይመለሳል። ለአንተኛ ብለን ተገዝተን ከኛ ቤት ወደ እነ ሰኢዱ ቤት ተጓዝን። ወላሂ ዛሬ ኡስማን አይተኛ። ለይለተል ቀድር ከሆነ አላህ ፊርዶስን ሚስቱ እንዲያደርግለት ዱዓ ያደርጋል። ምን ታደርግለታለች? እኔ ግን ሚስት አልፈልግም። አላህን አንዲት ነገር ብቻ ነው የምጠይቀው፣ አንዲት ነገር አለ ሰኢዱ። ምን? ብዙ ብር። እናቴ በየሱቁ ካርቶን መልቀም አቁማ የሻማንን የሚያክል ቤት ሰርቼላት ሰራተኛ ቀጥሬላት ብዙ ስጋ፣ ሳምቡሳ፣ ቴምር፣ የሾርባ እህል፣ ጤፍ፣ ሩዝ ገዝቼላት ፍርስስ ብላ ትኖራለች። ለአባቴ ደግሞ ሱቅ ከፍትለታለሁ። ለማንም ዱቤ እንዳይሰጥ አስጠነቅቀዋለሁ። እሱ እንኳን ባስጠነቅቀውም ይሰጣል። ይስጥ ግድ የለም። ዱቤ ከሰጠ ግን ይከስራል። አንዴ ሲከስር በኋላ መስጠት ያቆማል። ለእኔ ግን ለኢድ ነጭ ጀለቢያ ከነጥምጣሙና የሱዳን ሰንደል ጫማ ገዛለሁ። ከዛ ብሞትም አይቆጨኝም ወላሂ። ልክ አሁን የተመኘውን ሁሉ ያገኘ ያህል እየተፍነከነከ ነበር የሚያወራኝ። ወዲያው አወራሩን ኮስተር አድርጎ ልክ እንደ ትልቅ ሰው ጥብቅ በሆነ የሐዘን ድምፅ ቀጠለ። ሰሚራ ደግሞ ትምህርቷን አቋርጬ ጅዳ ሄዳለሁ እያለች ለማንም እንዳትናገርሽ አቡቹ። እናቴ ያለቀሰች። ቢፈልግ እዚህ ችጋር ይግደለን አብረን እንለቅ እንጂ ከልጆቼ ተለይቼ ሰው አልሆንም አለች አለና ዝም አለ። ድምፁ እንባ እንደተናነቀው ያስታውቃል። ወደ ቤታቸው እየተቃረብን ነበር። ቆምንና ከመንገዷ ወጣ ያለ ቦይ ውስጥ ሽንታችንን መሽናት ጀመር። አልተነጋገርንም፣ ግን በቃ ሁልጊዜ የምንሸናባት ቦታ ናት። እየሸናን አቡቹ ለይለተል ቀድር አንተ ምንድነው ዱዓ የምታደርገው አለኝ። ድንገት ነበር የጠየቀኝ። አፈሩ። እኔ ተንተባተው ነቅቼ ባለው ወላይ አንተም እንደ ኡስማን ፊርዶስን ነው የምትፈልገው አይደል ብሎ ሳቀና ኡስማን ሳይቀድም ከልብ ዱዓ ማድረግ ነው በቃ። አንተኛም ዛሬ ግን ኡስማን እኮ አባቱ ከሚቅሙት ጫት ሰርቆ ተደብቆ ይቅምና ፈጦን የሚያድረው አንድ ቀን ነግሮኛል አልኩት። ስጋት አድሮብኝ ነበር። እኔ ግን ሳስበው አላህ ፊርዶስን ለአንተ የሚሰጥ ነው ይመስለኝ። በምን አወቅ? አንደኛ የአባቱን ጫት ሰርቆ የሚቅም ልጅ አላህ እንዴት ዱዓውን ይሰማዋል? እንደውም ስንሞት ይጠየቃል። ሁለተኛ ኡስማን ተንኮለኛ ነው፣ አንተ ጅል ነህ። አላህ ደግሞ ጅል ይወዳል። ካላመንክ ነገ ፊርዶስን ጠይቃት። በስንተኛው ቀን ፊርዶስን አላህ ጅል ይወዳል ብላት ጅልና የዋህ ይለያያል አለችኝ። የሰፈር ፈላዎች ግን እኔን ጅል ነው ወይስ የዋህ ጅል ነው ወይስ የዋህ በሚል ከዚህ በፊት የሠራሁትን እየጠቀሱ ተከራከሩ። ዋና ልንዋይም ቦርከና ሄደን ለማንም ላለመናገር ተማመለን። ሰፈር በወላጆቻችን ስንጠየቅ እውነቱን መናገሩን አንስቶ ያሬድ ጅል መሆኔን በመረጃ አስረዳ። እርሱማ አቃጣሪ ነው አለ ቶማስ። ያኔ በርበሬ ታጥኖ ስለተገረፈ ቂም ይዞብኛል። እንደ ብርቅ በምታይበት ኳሴ እንደፈለግኩ እንዲጫወቱ መፍቀሬን አንስቶ ሰኢዱ የዋህ መሆኔን አስረዳ። ጭቅጭቁ ሲደራ
ፊርዶስ ጣልቃ ገብታ አቡቹ የዋህ ነው ስላለች የዋህነቴ ጸደቀ። የኔ ቬቶ ፓወር እነ ሰይዶ ቤት ድህነት ራሱ የገባበት ዋሻ ነው የሚመስለው። አሮጌ ረገበች የሽቦ አልጋ ጥግ ላይ ያለች የጋሻ አህመድና የማማ ኩብራ አልጋ ናት። በአንድ በኩል ከየሱቁ የተሰበሰበ ካርቶንና ሲባጎ ተከምሮ የቆሻሻ መጣያ ይመስላል። ጣራው ተነዳርሎ ቀን የፀሐይ ማታ የጨረቃ ጨረር ይታያል። ዝናብ ሲሆን የማያፈስበት ቦታ የለም። ከልብስ ማጠቢያ ሳፋ እስከ ጎድጓዳ ሳህን ይደቀናል። ከአልጋው ስር ጀምሮ እስከ በሩ ያልተነጠፈ ነገር የለም። ከመሳሳቱ ብዛት ተጠፍጥፎ ምንጣፍ ያከለ ፍራሽ፣ ሰሌን የጣበቀበት ብርድ ልብስ። እንግዲህ 7 ልጅ እዚህ ጉዝጓዝ ላይ ነው የሚተኛው። እኔ ጭራሽ 8ኛ ልጅ ሆኜ መሃላቸው ተገኘው። እቤት ስንደርስ ከፍ ከፍ ያሉት ልጆች መስጊድ ሄደው ስለነበረ እኔና ሰይዶ አፍ ለአፍ ገጥመን ስናቶኮቶክ ስናወራ ላለመተኛት ስንፎክር አመሸን። በጀርባችን አሮጌው ምንጣፍ ላይ ተንጋለን ብዙ አወራን። እንዴት እንደሆነ እንጃ በዛው እንቅልፍ ወሰደን። ጠዋት ስንነቃ ሰይዶ እንባ ባይኑ ሞልቶ ሌሊት ቀድር አመለጠችኝ አለ። ዝም አሉ። እኔ ግን ልነግረው አልፈለግኩም እንጂ ሌሊት ነቅቼ ነበር። የኔ ሌሊተ ቀድር ዓለምን የማይበት አይኔ የተገለጠችበት ሌሊት ያቺ ነበረች። ስንት ሰዓት እንደነበር እንጃ። ብቻ ቁንጫው እንደ ሰው ሲመዘልገኝ ከእንቅልፌ ነቃው። አይኖቼን በቀስታ ገለጥኩ። ከላይ የለመድኩት አይነት ብርድ ልብስ፣ ከታች ፍራሽ የለም። አእምሮዬ የት እንዳለው ለማወቅ ትንሽ ጊዜ ወሰደበት። ብርዱ ለጉር ነበር። መብራቱ በርቷል። የማንኛቸው እግር እንደሆነ እንጃ እንደ ማይክራፎን አፌ ላይ ተደቅኗል። እንደ ጉዝጓዝ ከተመሳቀለ እግር የትኛው የማን እግር እንደሆነ መለየት ቀላል አልነበረም። አንድ የተቀዳደደ የብርድ ልብስ እንደ መረብ ጭንቅላቴ ላይ ተተብትቧል። ድንገት በብርድ ልብሱ ቀዳዳዎች መሃል ደብዘዝ ባለው የቤቱ ብርሃን እንደ ሕልም ጋሻ አህመድ፣ እማማ ኩብራ፣ ሰሚራና 2 ትላልቅ ልጆች የቡና ሲኒ በተደረደረበት ረኮቦት አጠገብ ሽሮ ወጥ ፈሰስ ያለባት አንዲት እንጀራና ላይዋ ላይ አንዲት ዳቦ በሰፌድ አቅርበው ምንጣፉ ላይ ተቀምጠዋል። እማማ ኩብራ ሌሎቹን ልቀሰቅሳቸው ያሉ መሰለኝ። ጋሻ አህመድ ተያቸው ይተኙ አሉ ቀዝቀዝ ባለ ድምፅ። እማማ ኩብራ መልሰው ተቀመጡ። ረመዳን ቴምር፣ ረመዳን ኩኪስ፣ ረመዳን ሳምቡሳ፣ ሾርባ ሞልቶ የሚትረፈረፍበት ወር ብቻ ስለሚመስለኝ እኔ ያቺ ሌሊት ዕድሜ ልኬ ከውስጥ የማትወጣ ሰቆቃ ነበረች። የፈጣሪያቸውን ፊት ፍለጋ በድህነት ቀንበር ሥር አጎንብሰው የሚጾሙ ምስኪኖችን ስንት ይሆኑ ላለሁ እስከ ዛሬ። ያቺን አንድ እንጀራ ሰሚራ ትልቋ ልጃቸው ወደ አባቷ ፊት፣ አባትና እናት ወደ ልጆቻቸው ፊት በዝምታ እየገፉ አንደኛቸው ለሌሎቻቸው ብሉ እንጂ እያሉ ሲጋብዙ እንደ ሕልም ተመልክቻለሁ። ይበቃል እኮ ብሉ እንጂ የሚሉት እማማ ኩብራ አንድም ጉርሻ ወደ አፋቸው እንዳልደረሰ አይቼ ውስጤ ተንሰፍስፏል። ልጆቹ እየተነሱ እጃቸውን ሲታጠቡ አባትና እናት ተመራርቀው ቡና ሲጠጡ ፊታቸው ላይ የነበረው የሐዘን ድባብ ታዝቤያለሁ። ጋሻ አህመድ ዝምታውን ለመስበር በሚመስል ድምፅ ሪዝቅ ያላህ ነው አሉ። አባባላቸው ቀዳሚም ተከታይም ንግግር አልነበረውም ወይም አልሰማውም። እንዲህ ነው ያሉት። የተኛው ለመምሰል ድምፄን ለማጥፋትና ላለመገላበጥ ያን ያህል ሰዓት ስታገል የቁንጫዎቹ ንክሻ መከራዬን ያሳየኝ ነበር። የሞተ መስሎ ከጠላቶቹ ሊያመልጥ እንደሚታገል ወታደር ትንፋሽን ውጪ በብርድ ልብስ ቀዳዳ የምስኪኖቹን አስከፊ የሕይወት ጦርነት አየሁ። የሰይዶ ዱዓ ያኔ ነበር ትዝ ያለኝ። ትዝ ማለት ብቻ አይደለም የገባኝም። አልቀሰቅሰው ነገር ቸገረኝ። ዝም አልን ነገር ጓደኛዬ ከነ ቤተሰቡ እስከሚቀጥሉ ዓመት እንዲህ አይነት ኑሮ ውስጥ መክረሙ አስጨነቀኝ እና እንደ ተላከ ልጅ በውስጤ የተቅለሰለስ ጓደኛዬን ወክዬ አላህ ፊት ቀረብ። አላህ ሆይ ሰይዶ እንቅልፍ ወስዶታል። እኔ ጓደኛው ነኝ። በቃ ፊርዶስን ተዋትና ማታ የነገረኝን ብር ስጠው አልኩ በውስጤ።
ዱዓ በተልኮ ከልቤ ነበር። ሰይዱ ያሳለፍኩትን ሌሊት አያውቅም። ጠዋት ሲነጋ ሌሊተል ቀድር አመለጠችኝ አለና እንባ ባይኑ ሞላ። በዝምታ አየሁት። ረመዳን ሊያልቅ 9 ቀናት ብቻ ነበር የቀሩት። ይህ ቤተሰብ ያለፉትን ቀናት እንዲህ ነበር ያሳለፈው። አስባለሁ እነዛ በተምር ሳምቡሳና እንኳን በልተው አይቶ በማይጨርሱት ምግብ የተከበቡ የከተማችን ባለጸጎች አይኖቻቸውን ወደ ምስኪን ጎረቤታቸው ያነሱ ይሆን? ምቾት አንዳንዴ ክፉ መጋረጃ ነው። ሰው ዙሪያውን እንዳያይ ጋርዷል። ሰይዶን ለማጽናናት ፊርዶስ ቀኗ የትኛዋ እንደሆነች አትታወቅም ብላናለች እኮ። ሰይዶን ለማጽናናት ፊርዶስ ቀኗ የትኛዋ እንደሆነች እኮ አትታወቅም ብላናለች። ገና 9 ቀናት አሉ ከማለቴ ፊቱ ክፈካ ብሎ አቡቹ አለኝ በጉጉት። ለምን ማታ ሸሙሳ ጫት ቤት ሄደን ትንሽ ጫት አንሰርቅ? ከዛ እንቅልፍ አይወስድንም። አንተ ታዋርደዋለህ፣ እኔ ይዤ ፈትልክላለሁ አለ። ባክህ ሪዝቅ ያለህም ከሰጠ ይሰጣል፣ አትጨናነቅ አልኩት። ድንገት ነው አፊ ላይ መጣልኝ። ቀና ብሎ አይቶኝ እያሾፈ እሺ አቡቹ አለኝ። በቀልድ ውስጥ ግን አንተ ምን አለብህ፣ መስበክ ቀላል ነው፣ የተቸገረውን ሰው ኑሮ መኖር ነው ከባዱ የሚል መራር አሽሙር ነበር። ያኔውኑ አንድ ሐሳብ ድንገት ብልጭ አለልኝ እና ሰይዶ ቤት አድሬ ወደ ቤቴ ስመለስ እናቴ አሴ ጎረምሳው እንደ ዱርዬ ድመት የትማድር ጀመርክ ደግሞ አለች። ልክ ምንም እንደማታውቅ ራሷ ፈቅዳልኝ ነበር እኮ ማታ ሄድኩት። እንዴ ፈቅደሽልኝ አይደል እንዴ ሄድኩት? አትመልስልኝ ደግሞ። ይህም በአፍንጫ ማውራት ከማን የተማርከው? ተጎረመሰና ተሞተ እና ልጁ ፊት ቤታቸው ልደርስ ስትለኝ እምቢ ብዬ ደግ ጎረቤቶች ጋር ልቀያየም ምን አይታብን ነው ይበሉን። ግዴ ለሚችቀን እንዳትረሳ ካለችኝ በኋላ ቁርሴን ጨጨብሳ ከትኩስ ሻይ ጋር አቀረበችልኝ። እየበላው ወዲያ ወዲህ ስትል አሴ ብዬ ጠሯት። ደሞ ምን ቀረ? እነ ሰይዱ የሚበሉት ነገር የላቸውም። ቆም ብላ አይታኝ እንደ ቀለዋጭ በየቤቱ እየዞርኩ ወዲያ አታመላልስ። አንተ ልጅ ነግሬያለሁ፣ አሁን የቀረበልህም ብላ ደሞ የአፍን ሳትውጥ አታውራ። ተቆጣች። ትንሽ ቆይታ ተመልሳ መጣችና ቆይ የሚበሉት የለም ማለት ምንድን ነው አለች በዛው ኮስታራ ድምፅ። ሳልጨምር ሳልቀንስ ሌሊት ያየሁትን አንድ ባንድ ነገርኳት። ዝም ብላ ፊቷን ቅጭም አርጋ ስታዳምጠኝ ቆይታ ቆይ አንተ የሰው ቤት ስለላ ነው እንዲሄድከው ወይስ ጓደኛ ጋር ጨዋታ? ወይ ጉድ! ይኸው ይችን ነገር ለአንድ ሰው ተንፍሽ ብትል ውርድ ከራሴ የታየሁ ላይ አይወራ ብላ እያቅቶመተመች ወደ ጓዳ ገባች። አረማመዷ ግን ከወትሮ ፈጠን ያለ ነበር። የበላሁበትን ሳህን ልሰጣት ወደ ጓዳ ስገባ ኩርሲ ላይ ተቀምጣ በትካዜ ነግዷለች። እንደ ልማዳቸው አባቴ ጋር ይጣሉ ነበር የመሰለኝ። እንዲሁ ከእናቴ ስላልጠፋም በተለይ የከፋት ከመሰለኝ አያታለሁ። ነገረ ስሩ ይገርመኛል። አንዳንዴ መቆሜን ሳታይ ልታልፍ እንላትምና ምን እንደ እንቅፋት ስሩ ያው ተፍትፋል፣ ሂዱ ጣና ተጫወት ትለኛለች። ታዲያ የዛን ቀን ዕቃ ገዝታባቸው የማጠላቸውን ፌስታሎች ኮታተፈችባቸው እያወጣች አለመሸቆራቸውን እያረጋገጠች በርበሬ፣ ሽሮ፣ ቡና ደግሞ ተለቅ ባለ ቢጫ ፌስታል የጤፍ ዱቄት በሌላኛው ከሰል እየቀነሰች ስትቋጠር ቆይታ አሁኑኑ መጣው ቤት ጠብቅ፣ ደግሞ ውጪ ስጣት ትቻለሁ፣ ብቅ እያልክ ተመልከት፣ ነግሬያለሁ። ከዚህ ቤት እግርን ታነሳና የቆጣጠረችውን በነጠላ ከለል አድርጋ ወጣች። ትንሽ ቆይቶ ሰይዶ እየበረረ መጣ። እያለከለክና እየሳቀ ነበር። አቡቹ የላይ ሰፈር ልጆች ጋር ሄጄ ሊቀጠቀጡ ይችሉ አብልጫቸው መጣው ለትንሽ አበለጥኳቸው አለ። የላይ ሰፈር ልጆች ጋር ጸበኛ ናቸው። ለምን ሄድክ? በተለይ ቾምቤ ቢይዝ ይሰባብራል። በቃ ሲደብረኝ ለምን አላበሳጫቸው ብዬ ሄድኩ። እንኳን ቾምቤ ኃይሌ ገብረ ሥላሴ አይዘኝም። ወዲያው ደግሞ እቤት ደርሼ መጣሁ አለና እንደ ንፋስ ሽዋለ። እረፍት የለውም። መሮጥ እንደ መቀመጥ ያሳርፈዋል መሰል። ትንሽ ቆይቶ በሄደበት ፍጥነት እየሮጠ መጣ። በእጁ ትላንት ነርሱ ቤት የረሷትን ባሎኒ ኳስ ይዟል። አሴኛ ቤት ናት። እናቴ ጋር እየወሩ ስትመጣ ኳስ ሜዳ እንሄዳለን አለ። አሴ የቆጣጠረችውን ለማማ ኩብራ እንዳደረሰችላቸው ገባኝና ደስ አለኝ። የኔ እናት ከዓለም አንደኛ እንደሆነች ተሰማኝ።
የኔ ቀይ መስቀል፣ የኔ ወርልድ ፉድ ኦርጋናይዜሽን ብዬ በማውቃት ዕውቀቴ አደነኳት። ምን ዋጋ አለው? ትንሽ ቆይቶ ይኸው ቤት ጠብቅ ብዬ ሄድኩ። ዶሮቹ የተሰጣውን ስጥበታት ነውታል። ምን ይሻለኛል እንደው ዛሬ አንላቀቅም እያለች ስትመጣ ሰማናት። የኔ ኔቶ ችግሩ በዓለም ላይ ካሉ ሰዎች ሁሉ እኔ ላይ መነጫነጭ ትወዳለች። በእርግጥ ሰይዶ ጋር ወሬያችንን ስንጠርቅ ለማርያም ዝክር ያሰጣችውን ስጥ ዶሮዎቹ መነጫጭረውት ነበር። እዚህ ሰፈር ስንት ዶሮ አለ? ስንት ሚሊዮን ጊዜ እሺ ስለዋል። ከሰፈር ልጆች ጋር ኳስ ስንራገጥ ውለን ለምሳ ወደየቤታችን ብቻችንን ስንመለስ ከፊርዶስ ጋር መንገድ ላይ ተገናኘን። እየተሻኮለች ነበር። እናንተ ግን ስታስጠሉ ወላሂ የት ሄዳችሁ ነው ስፈልጋችሁ አለችና ከነብንቧን አስተካከለች። ልክ ተቀጣጥረን የጠፋ ይመስል ኳስ ሜዳ ነበር። ለምንድን ነው የፈለግሽ? ባቤ በግ የሚያርዱት ሰውዬ ጥሪ ብሎኝ ቤታችሁ የሉም እንድታፈላልጉኝ ነዋ። ባቤ የምትለው አያቷን ነው። በግ የሚያርዱት ሰው ፍለጋ አብረን ሄድን። ማንም የሰፈር ልጅ በሌለበት ፊርዶስን ለብቻዬ ስላገኘኋት ደስ ብሎኛል። ጎን ለጎን ሆነን ስንሄድ የተለየ ኩራት ተሰማኝ። አውራት ብሎኛል። የሰፈራችን አቋራጭ መንገዶች አዋቂነቴን ለማሳየት በአቋራጭ ወሰድኳት። አንቺ ግን ለይለቱል ቀድር ምንድነው ዱዓ የምታደርጊው? እኔ ዱዓ ደግሞ ለሰው ይነገራል? ግን ልንገር፣ ችግር የለውም። እኔ ባቤንና እማሚን ብዙ ዓመት በጤና እንዲያኖሩልኝ ነው ዱዓ የማደርገው። ወንድና ሴት አያቶቿን ነው። ሌላስ? በትምህርቴ እንዲያጎብዘኝ። ሌላስ? አይ እንግዲህ ብላ ሳቀች። አንድ 3 ቦታ በጋራጁን ፈለግን፣ የሉም። እኔና ሰይዶ ትላንት ዱዓ ልናደርግ አብረን ነበር ያደርነው። ወላሂ በል እውነቴን ነው፣ ግን እንቅልፍ ወሰደ ብላ በሳቅ ፈረሰች። ሳቋ ውብ መዝሙር። ድንገት ምን እንደገፋኝ አላውቅም። ፊርዶስ አልኳት፣ የሆነ ነገር ልንገርሽ፣ ለማንም አትናገሪም? ወረኛ አደረከኝ እንዴ? እንደ ማኩረፍ አለች። አይ ለማንም አይነገርም ማለቴ ነው። እሺ ንገረኝ። አልናገርም። ማታ እነ ሰይዶ ቤት ያየሁትን አንድም ሳላስቀር ነገርኳት። ትንሽ ፊቷ ቅጭም ብላ የሆነ ነገር ልትነግረኝ ስትጀምር በጋራጁ ሰውዬ ፊት ለፊታችን አንድ ትልቅ ነጭ በግ በገመድ ቀንዱን አስረው እየጎተቱ አገኘናቸው። መልእክታችንን ተናግረን ሰውየው በግ የሚያደርሱበት ቤት ድረስ ተከተልናቸው። ሁለቱ ወደ እነ ፊርዶስ ቤት ሲሄዱ እኔ ወደ ቤት ሮጥኩ። እቤት እንደደረስ አሴ እርቦኛል። ውይ እርሻ ነው አጨዳ ነው ያደከመ ብላ አሾፈችና ሂድና ወደ አቧራን ታጠብናና የማንንም ምንሽቅ ስታቦካ በዋልክበት ልትበላ ነው? ቆይ ብቻ። ሌላ ዛቻ። እንደዛችዋ ብዛት እጇን ብታነሳብኝ መቼም አጥንት አይገኝም ነበር። በቀጣዩ ቀን ወደ 4 ሰዓት አካባቢ ፊርዶስ እቤታችን መታ አቡቹ አለች። አሴ ፊርድዬ የኔ ቆንጆ አደግሽ አይደል እንዴ? እንዴት ነሽ አለቻት አገላብጣ እየሳመቻት። ከመጣች አልተገናኙ። አሴ ለሰፈር ልጆች የምታሳየው ፍቅር ሩብ ቢደርሰኝ ይላለሁ ለራሴ። ፊርዶስ ጋር ከቤት ራቅ ስንል አቡቹ አንተ ነገርከኝ አላልኩ? ማታ ለአበይ ስለነ ሰይዱ ነገርኩት። አንቺ ያምሻል? ቆይ ስማኝ አለች ቁጣዬን ችላ ብላ። ዛሬ ጠዋት እማሜ ጋር አውርተው ነው መሰል ጠርቶኝ እማማ ኩብራ ቤት ሂጂና ዛሬ እናንተ ቤት ነው የምናፈጥረው ብለሽ ንገሪ ብሎ ላከኝ። ከየት አምጥተው እናንተን የሚያስፈጥሩት? እውነትም አንተ ጅል ነህ መሰል። ማታ 11 ሰዓት ላይ የቤት እንድትመጣ እንዳታረፍድ ወላሂ ከመሬ ነው። በቀጠረችኝ ሰዓት ቤታቸው ስደርስ በፕላስቲክ ዘንቢል የታጨቀ ምግብ፣ በሁለት ተንጠልጣይ ጉድጓድ ሳህን የሞላ ወጥ፣ ዳንቴል በለበሰ መሶብ እንጀራ ተዘጋጅቶ እኔ ፊርዶስ፣ የነ ፊርዶስ ሰራተኛ፣ አንዲት ከዚህ በፊት አይቻት የማላውቃት ልጅ የምንችለውን ተሸክመን ወደ እነማማ ኩብራ ቤት ተጓዝን። እንግዲህ ማስፈጠር ማለት ወይ ጾመኞች ቤት ጠርቶ አሊያም የሚያፈጥሩትን ምግብ ወዳሉበት ወስዶ አብሮ ማፍጠር መሆኑ ፊርዶስ ነገረችኝ። የነ ሰይድ ቤት ትላንት እንዳየሁት አልነበረም። የተከመረው ካርቶን በቦታ የለም፣ ጽድት ብሏል። አልጋው የተሻለ ልብስ ለብሳለች። መሬቱ ውሃ ተርከፍክፎበት በደንብ ተጠርጓል።
ጥግ ላይ 2 ፍራሾች የሚያክል ቦታ ሰሌንና ጨርቅ ነገር ተደራርቦ ለሰዎች መቀመጫ ተፈርሿል። በሩ ላይ ከሰል ከተቀጣጠለ ጋቻ የወይራ ጭስ ይቡለቀለቃል። ራስንም መኖሪያንም መጣል ሰው የለኝም ከሚል የበታችነት ስሜት የሚመጣ ነገር ይሆን? ስንከበር ለማክበር መጣራችን የኑሮ ጣዕም ነው። ፊርዶስና ሰራተኛቸው ተባብረው ያመጡትን ክብ የፕላስቲክ ምንጣፍ ከፍራሹ ዘረጉና አስማተኛ ከሚመስለው ዘንቢል ቢወጣ የማያልቅ ምግብ እያወጡ በሸክላ ሳህን ይደረድሩ ጀመር። ቴምሩ፣ ፍራፍሬው፣ ሳምቡሷ፣ 10 ሊትር በምትይዝ ጀሪካን ቃሪቦ። እማማ ኩብራ ራሳቸው ግራ ገብቷቸዋል። ጉድ! ይሄ ሁሉ ምን አስቸገራችሁ ይላሉ። ልጆቹ በየጥጋጥጉ የሚያዩትን ማመን ተስኗቸው ቁልጭ ቁልጭ ይላሉ። ከሰማይ የዘነበ የሚመስለው የምግብ ብዛት፣ ያውም በ11ኛው ሰዓት። ሰይዱ ጠዋት አካባቢ ከተገናኘም በኋላ የት እንደገባ እንጂ አላየሁትም። አዘጋጅተን ስንጨርስ ፊርዶስ እዛው ቆየች። እኔ ወጥቼ ወደ ቤቴ ስሮጥ ለምንድነው ሁልጊዜ ግን የምሮጠው? የፊርዶስ አያት መስገጃቸውን ትከሻቸው ላይ ጣል እንዳደረጉ ሴት አያቷ ጋር በቀስታ እርምጃ ወደ እነ ሰይዶ ቤት ሲሄዱ መንገድ ላይ ተገጣጠመ። ኢብሩ አብረን አታፈጥርም እንዴ አሉኝ አያቷ። እየተቅለሰለስኩ ዝም አልኩ። እየሳቁ አልፎኝ ሄዱ። ወደ ቤቴ መሄድን ትቼ ሰይዶን ፍለጋ መራወጥ ጀመርኩ። በመንደሩ ድኮም የለም። ሰላቢ የሆነ ልጅ በቃ ድንገት እልም የሚለው ነገር አለ። ሰፈሩን ሳካልል የአዛን ድምፅ ከመስጊዱ አስተጋባ። የአዛን ትርጉም አይገባኝም፣ ግን የዛሬው አዛን ለአንዲት ምስኪን እናት፣ በድህነት ለሚሳቀቅ አባት የምሥራች ድምፅ እንደሆነ አልተጠራጠርኩም። ነገሩ የምግብ አይደለም። በሰዎች እንደ መታሰብ የሚያስደስት ምን ነገር አለ? የፈጣሪ ዓይኖች በሰው ውስጥ አልፈው አያዩንም ማን አለ? ሰበብ ነው ሰው፣ ሪዝቅ የአላህ ነው አልኩና ለራሴ ትከሻዬን ወደ ላይ ከፍ አድርጌ ወደ ቤቴ መንገዴን ቀጠልኩ። ምንድነው የተሰማኝ? ኩራት፣ እርካታ፣ በምኖርበት ማህበረሰብ የሆነ የመተማመን ስሜት? እኔ እንጃ። ያዘው ያዘው ያዘው፣ ሌባ ሌባ። ወደ ምሽቱ 1 ሰዓት አካባቢ ከታይ ሰፈር ድብልቅልቅ ያለ ጩኸት ተሰማ። የሰፈሩ ሰው ተንጋግቶ ወጣ። እኔም ዘልዬ ልወጣ ስል አሴ ማጅራቴን ይዛ ወደ ቤት ኮተተችኝና ጋሬጣ ምን ይሁን ምንም ሳታውቅ ዘሎ መውጣት ምን ይሉታል? አርፈ ተቀመጥ ብላ አምባረቀችብኝ። እርሷ ግን ዘላ ወጣች። አባቴ ገና ስላልገባ በጩኸቱ ተጨንቃ ነበር። አባባ የማላውቀው ጠላት ያለው ይመስል ሁልጊዜ ሲያመሽ ስትጨነቅ ነው የምታመሸው። ድመት ይጮህ፣ ውሻ ዘላ ነው የምትወጣው። ጫጫታው የተባባሰ ጭራሽ ወደኛ ቤት ተጠጋ። አላስቻለኝም። ሹልክ ብዬ ወጣው። ወዲያው ከቤታችን ፊት ለፊት ስጥ የሚሰጣበት ትንሽ ክፍት ቦታ ላይ 3 የሚሆኑ ሰዎች የሆነ የወደቀ ሰው ከበው እንደ ርቅሪላ በርግጫ ያለፉታል። ጠጋ ስል አንዱ የወደቀው ሰው አንጠልጥሎ አቆመውና ልብሱን ይዞ በረዥም የጫት እንጨት እየሰነበገ ይጎተው ጀመር። ትንፋሽ አጠረኝ። ይህ ሁሉ ድብደባ የሚወርድበት ሰይዶ ነበር። አሴ ከኔ ቀድማ ስለደረሰች እንደ እብድ አድርጓት መሃላቸው ገባች። ሌሎችም የሰፈር ሰዎች ገላጋይ ሆነው ከደብዳቤዎቹ እጅ ሰይዶን አስጣሉት። አሃ ሰይዶ ነው እንዴ እየተባባሉ ልጁ ልትገሉት ነው እንዴ? ምን አድርጓችሁ ነው ይህ ሁሉ ዘመቻ? እንዳታስመልጩ፣ ከጋሽ ሙሳ ጫት ሰርቆ ሲሮጥ ነው የያዝነው። ይህ ሌባ። ሰይዶ አይጮህም፣ አያለቅስም፣ ቀና ብሎ ማንንም አያይም። አሴ አጠገቡ ስደርስ ብቻ ቀሚሷ ስር ተሸጎጠ። ቢሆንስ ለእናንተ ቅጠል ተብሎ አንድ ሕፃን ልጅ ልትገሉ ነው? በሕግ አምላክ አንድ ሰው እንዳይነካው። የከበቡት ጎረምሶች ትንሽ ተገላገሉ። ወደ ሰይዱም ዙራ አንተ የምን ጫት ነው ደሙ? ንግግሯ በጅምርቶቹ የሰረከው ማለት ከብዷት ነው። ሰይዱ ተንኮለኛ እንጂ ሌባ አይደለም። እንዲህ አይነት ነገር ከመቼ ጀምሮ ነው? የታላውን ጫቱ ስናሯርጦ ቱቦ ውስጥ ሩሮታል። ካልከፈል አልለቀውም። በብዙ ድርድር የጫቱ ዋጋ 9 ብር አሴ ከአንድ ጎረቤት ተበድራ ከፈለችና ሰይዱን ወደኛ ቤት ይዘነው ሄድን። ያኔ 9 ብር በሰው ቁመት የሚለካ ጫት ይገዛ ነበር። አሴ ብዙ ነገር አወራች፣ ምክር፣ ግጻሴ። ሰይዶ ግን አንገቱን አቀርቅሮ በባዶ እግሩ መሬቱን እየጫረ ዝም አለ። ቆይቶ ወሬ ለመቀየር ብዬ
ፊርዶስና አያቶቿ እናንተ ቤት ናቸው እኮ እያስፈጠሩ ብታይ ሳምቡሳ፣ ቴምር፣ ነፍ ምግብ ይዘውን ሄዱት አልኩት። ምንም አልመሰለውም። እንዳቀረቀረ ዝም አለ። ያ የምግብ ነገር ከተነሳ አይኖቹ የሚበሩት ሰይዶ ያ ሁሉ የምግብ ዜና አላስደነቀውም። አገጩን ይዤ ቀና አደረግኩት። እያለቀሰ ነበር። ፊቱ ላይ የነበረው ምሬት የልጅ አይመስልም። አሳመሙ እንዴ አልኩት። አይ እንዴት ያዙ ግን አልኩት። አሴ እንዳትሰማን ድምፄን ቀንሼ የእውነትም ተገርሜ ነበር። ሰይዶን ርጦ መያዝ የሚችል ሰው በዓለም ላይ ያለ አይመስለኝም። አንዲት እንጨት ጫት ነበር መዝዤ ልሮጥ የነበረው። ስመነጭቃት እንዳለ ጋሌ ሰው ተነሳብኝ። ተሸክሜው ሮጥኩ። ዛፍ ነው የሚያክለው ብታይ። ትንሽ እንደሮጥኩ ሌባ ሌባ ሲሉ እግሬ ተሳሰርብኝ። እኔ ሰርቄ ሩጬ አላውቅም አለና ወደ ዝምታው ተመለሰ። ጸጉሩ አፈርና ሳር፣ ሰውነቱም አመድ መስሏል። አሳዘነኝ። ሲረጋጋ ወደ ቤታቸው አብረን ሄድን። ወጋ አይቀር አጃቢ መኮኑ ነው እያለችኝ አሴ አሽሟጠጠችብኝ። ስንደርስ ቤቱ ሰርግ ሆኗል። ዕጣኑ ይውለቀለቃል። ምግቡ በአይነት ቀርቦ ይበላል፣ ይጠጣል። እዛ ከአያቷ ጎን ፌርዶስ ተቀምጣ ስታየን ፈገግ አለች። በጭስ ውስጥ እንዴት ነው የምታምረው! የት ሂዳችሁ ነው እናንተ? ኑ እዚህ ተቀመጡ አሉንም እማማ ኮብራ። ገና ድሮ ከሳምቡሳው ከቴምሩም ከሳህን ከተቀመጠው አንስተው ፊታችን እንደቆሙ ንቅት ብለው ደስ ይላሉ። ለክት የሚለብሱት ቀይ ድሪያ ለብሰዋል። ጸጉራቸው በሻሽ ታስሯል። ውጭ የተፈጠረውን ግርግር አልሰሙም። ሰይዱ እንደ ወትሮ ተስገብግቦ አልበላም። ከተምሩ አንዷን ፍሬ ወደ አፉ ልኮ እያላመጠ ጭንቀት ባረበበበት ፊት አይኑን እዛና እዚህ ይቃብዛል። ቤተሰቦቹ በተለይ አባቱ ሲሰሙ ምን እንደሚከተል ያስጨንቀው ይመስለኛል። እንዲህ በተደበላለቀ ስሜት አመሸን። ሰዎች ነገሮቹን በሆኑት ልክ ከመረዳት ይልቅ የማጋነንና የመወንጀል በሽታ የተጠናወታቸው ፍጡሮች መሆናቸው የገባኝ ያኔ ነው። በተለይ ከነሱ ያነሱ በመሰሏቸው ሰዎች ላይ። በቀጣዩ ቀን እማማ ኩብራና ጋሻ አህመድ የሆነውን ሁሉ ሰምተው እንደ ወላይ ሰይዶን ከፍ ባለ ግሳጼ ያለፉት። ይቺ ረመዳን ትለፍ ብቻ ከሚል ዛቻ ጋር። ረመዳን ባይሆን ኖሮም በርበሬ እየታጠነ በተወገረ ነበር። በቃ አለፈ ብለን ያን አጋጣሚ ስቀል ልናልፈው ግን አልታደልንም። በስንተኛው ቀን የሰይዶ እህት ሰሚራ ያቺ ትሁት አንገቷን ቀና የማታደርግ የጠይም ቆንጆ ካርቶን እየለቀመች እንኳን የሀብታም ልጅ የምትመስል ከማማ ኮብራ ጋር እንደ ልማዳቸው ካርቶን ለመሰብሰብ ሰፈር ወዳሉት ሱቆች ቢሄዱ ባለ ሱቆቹ ገና ከበር ካርቶን የለም እያሉ እያመናጭቁ ይመልሷቸው ጀመር። አንድ ሱቅ ላይ ሌላ ሱቅ፣ ቀጣይ ሱቅ፣ ሁሉም ፊት ነሷቸው። እናትና ልጅ ግራ ገብቷቸው ባዶ እጃቸውን ተመለሱ። ይህቺ ካርቶን የምትሰበስበው ብዙ ልጆች ያሏት ሴትዮ ልጆቿ ጨርሰው ሌባ ሆኗል ተጠንቀቁ እያሉ ያ ባለጌ ጫት ሻጭ አባ ሙሳ ለነጋዴው ሁሉ አውርተው ነው አሉ። ይህን ስንሰማ የሰፈር ልጆች ማታ በጨለማ ሄደን የጫት መሸጫ ድንኳናቸውን እናፈራርስባቸው ተባባል። ሰይዱ ተዋቸው አለን። በጣም ኮስታራ ሆኖ ረሃብና ድህነት ያልበገረው የዛ ቤተሰብ ታማኝነት በዛች ምሽት የሰይዶ ጫት ነጠቃ ጠለሸ። እንደውም አንዳንዶች እኔና ሰይዶ ተያይዘን ስንጓተት የሚያውቁን ባለሱቆች እኔን በአይነ ቁራኛ ያዩ ነበር። አንድ ቀን ቡና ግዛ ተብዬ ደንበኛችን ሱቅ ሄድኩ። ከአፉ የፈጠነ ወረኛ ነገር ነው። ያውም ዕድሜ ልኩን ሚዛን ከመሸቀብ ማንም ጋር ሲጣላ የሚውል ሌባ። ብቻዬን ቆሜ እያየኝ ምን ፈልጋችሁ ነው እናንተ ሞላጮች ብሎኝ አረፈው። መጀመሪያ ዞር ብዬ ዙሪያዬን አየሁ። ማንም የለም። ገብቶኝ ዝም አላልኩም። ማንን ነው ሞላጭ አልኩት። ሞኝን ፈልግ። እኔን ነጋሽ ሙሳ እንዳልመስል አንዲት ነገር ታነሳና ወገብን ነው የምቆርጠው አሌን በማስፈራራት ደም ይፈላ። መጀመሪያ የምፈነከትበትን ነገር በአይኔ የፈለግኩ። በኋላ በሩ ላይ በጆንያ የተቀመጡ ቅመማ ቅመሞች፣ ተልባ፣ ኑግ ምናምን አሉ። ቀጥ ብዬ ሄጄ 25 ኪሎ የሚሆን ቅመም የያዘውን ጆንያ ባለ በሌላ ኃይል ገፍትሬ እንዳለ በሩ ላይ ያለው ትቦ ውስጥ ሞጅሬው ወደ ቤት የተፈተለኩ። ያዘው
ባለሱቁ እብድ የሚያክል የቤት መቀርቀሪያ ይዞ እያሯሯጠኝ ስከንፍ፣ አባቴ ደግሞ ለምሳ ወደ ቤት ሲመጣ ተገጣጠምን። ዘልዬ የተጠመጠምኩበት አቤት የተሰማኝ ሰላም፣ እረፍት! አባቴ ከሰማያ ሰማያት እኔን ሊከላከል የተላከ መላእክት መስሎ ታየኝ። እስካሁን አባት ሲባል ይሄ የመጀመሪያ ትዝታዬ ነው። ወደ ኋላ ዞር አደረገኝና በሰውነቱ ከልሎኝ ከፊቴ ቆመ። ምንድን ያዝከው? ይህንን ሕፃን በሱሉላ ልትመታው ነበር? አለ በማውቀው ቁጡ ድምፁ። ባለሱቁ አባቴ መሆኑን አላወቅም። እጀበደው ይህን የሸጣን ልጅ አለና ወደፊት ተንደረደረ። ልጁን በመቀርቀሪያ ሊገድል የመጣ የተከበረች ሚስቱን በጸያፍ ስድብ አዋረደ። አባቴ ያ በወጣትነቱ የሶማሊያን ጦር እንደ ከብት የነዳ አባቴ የኤርትራን ተራሮች በመትረየስ ሲያርሳቸው ኑሮ ቆስሎ ጡረታ የወጣው ወታደር አባቴ ከብረት የጠነከረ ክንዱን ድንገት ተወነጨፈ። ባለሱቁ ከነዱላው ሰማይ ደርሶ ሲፈርጥ ዳግመኛ ይነሳል አላልኩም ነበር። አንዴ በርግጫ በሽሽቱ ላይ ደገሞና በል ተነስተህ ሂድ ቢለው ተነስቶ ወደ ሱቁ ሳይሆን ወደ ሌላ አቅጣጫ እየተንገዳገደ ሮጠ። መጋኛ የመታው ሳይመስለው አይቀርም፣ ዞሮበት ነበር። በአባት ያደረብኝ ኩራት ተናንቆኝ ደረቴን ነፍቼ እንደ ቆምኩ ሰማይና ምድሩን የሚያደበላለቅ ኩርኩም አናቴን ቆፈረው። ገጨጨጭ! እኔም ወደ ሰዓት አቅጣጫ ልሮጥ መንገድ ጀምሬ ነበር። አባቴ እጄን ለቀም አድርጎ ምን አድርገ ነው አለኝ በቁጣ። በዛ ሰዓት እንኳን ያደረግኩትን ስሜን ቢጠይቀኝ አላስታውስም ነበር። የአባቴ ኩርኩም 10 ዓመት የቆመ መኪና ያስነሳል ብል ያልቀመሰው ግነት ይመስለዋል። በኋላ ባለሱቁ ራሱ ሽማግሌ ልኮ አባቴ ጋር እርቅ ወረደ። አባቴም የደፋሁትን ጥቁር አዝሙድ የሚባል ቅመም ዋጋ ከፈለ። ባለሱቁ እንኳን አልቀበልም ብሎ ነበር። ውሰድ ብያለው ውሰድ ሲለው ተቀብሎ የአባቴን እጅ ስሞ ሹልክ አለ። ከዛች ቀን ጀምሮ እንኳን ሊናገረኝ የስሙኒ አድሮ ስለው የ50 ሳንቲም ስኳር እየመረቀ ነበር የሚሰጠኝ። የሰፈሩ ሰው ታዲያ አቡቹ ያ ባለሱቅ አንተን በደንብ ይመርቃል፣ እስኪ የ50 ሳንቲም ቡና ግዛናና ይቺ ምራቅ ሳትደርቅ ይለኛል። ውብ ልጅነት እንደ ቀብር አፈር እየተጣደፈች ወደዚህ ጉድጓድ ስትደፋ ብዙ ዓመታት አለፉ። ብዙ ውብና ብዙ አሳዛኝ የሕይወት ገጠመኞች። አደግን ማለት ድፍን ነው ቃሉ። እድገታችን እንደ ጥሬ ካብ የብዙ የኑሮ ድንጋዮች ንብብር ነው። ጥሩ ግንበኛ የገጠመው እየተጠረበ ያማረ ግንብ ሆነ። ቸልተኛ ግንብ እንደፈቀደው የካበው ማንነት በጎለጠሙ ድንጋዮች ውሃ ልኩን እየሳተ ተጣሞ ለሌሎች ዕዳ ሆኖ ቆመ። የባሰበት ተናደ። አንዳንዶች በጣም ትንሾች ራሳቸው ለራሳቸው ግንበኛ ሆነው ነጋቸውን በብዙ ላብ ሰሩ። ውብ ልጅነት የሰበሰበን የአንድ መንደር ሕፃናት ማደግ በየፊናችን በታተነን። ያቺ ሰይዶ ጫት ነጥቆ የሮጠባት ምሽት ሰይዶን ብቻ አይደለም፣ የሰይዶን ቤተሰቦችን ብቻ አይደለም፣ የሰፈሩን ድባብ ለወጠችው። ሰይዶ በአንድ ምሽት ተለውጦ አደረ ቢባል ማን ያምናል? ተለወጠ። እርሱ ባለበት ተንኮል፣ ሳቅ፣ ቀልድ የማይጠፋው ሰይዶ ዝም አለ። ዝምታው የልጅ ዝምታ አልነበረም። ሩጫው ቆመ። ሁሉም መዳረሻ ጨለማ ከሆነ ወዴት ይሮጣል? እዛ ያመለጥናቸው እዚህ በሌላ ሰበብ ከያዙን ከማን ለማምለጥ ይሮጣል? ተንኩሱን ሲሮጥ ተከትለነው የምንነጋገረው የሰፈር ልጆች ከሰይዶ ጋር አብረን ሩጫ ቆመን፣ ኡስማን መነጫነጭን፣ ቶማስ እየጮሁ ማውራትን፣ ተስፋዬ ባሪያው የባለጌ ወሬን፣ ያሬድ ተደብቆ ወደ ወንዝ ሄዶ መዋኘትን፣ ፊርዶስ መለኮታዊ ተስፋን፣ ሰይዶም ሩጫን ለመንደራችን አበረከቱ። ሰይዶ ሲቆም ሰፈሩ ቆመ። እንደ ሰይዶ ፈጣን ለመሆን የምንሮጥ እኛ እንደማን ለመሆን እንሩጥ? የማናውቃቸው አርያዎች ነፍሳችን ውስጥ አሉ። ሲቆሙ እንወድቃለን፣ ሲቆሙ እንቆማለን፣ ሲወድቁ እንወድቃለን። አንድ ሮብ ቀን የተስፋዬ ባሪያው እናት ከገበያ ሲመጡ ወድቀው ወለም አላቸው። ያቺን ቤተ ክርስቲያን አጠገብ የሚኖሩት ወጌሿን ሴትዮ ጥሩ ተብለን እኔና ሰይዶ ተላከን። በላይ ሰፈር ስናልፍ ድንገት መንገዳችን ላይ እነዛ ነገረኛ የሆኑ የላይ ሰፈር ልጆች ተገጣጠምን። እኔ ገና ሳያቸው ተፈተለኩ። ሰይዶ ከኋላ የመቅረቱ ገርሞኝ እንዲፈጣ ልጅ ሆኛለሁ እንዲህ ብዬ ብዞር ሰይዶ ምንም እንዳልተፈጠረ ፊታቸው ቆሟል። ያው እንደ ልማዱ
ልብሱን አስነክቷቸው ሊፈተለክ ነው በሚል ተስፋ ራቅ ብዬ እያለከለኩ ቆምኩና ማየት ጀመርኩ። ቀረቡት፣ አልተንቀሳቀሰም። ያዙት፣ ተያዘላቸው። እስኪ በቃቸው በጥፊም በእርግጫም አቅምሰው ለቀቁት። ምንም እንዳልተፈጠረ ቀጥ ብሎ ወደኔ መጣና እንሂድ ብሎኝ መንገዱን ቀጠለ። ይህ ልጅ ምን ነካው? ከዛን ቀን ጀምሮ ሰይዶ ሩጦ ማምለጥ አቆመ። አንድ ሕፃን ለሕይወት እጅ ሲሰጥ ያየሁት ያኔ ነው። ሩጫው እነሱም ሱስ ሆኖባቸው ሆነ ብለው እንዲሮጥ ይተነኩሱታል። የጫት ባትሮቂም ዛሬ አይሮጥም። የሆነ ቀን ማታ ይሄ ሰፈር አስጠላኝ ወላሂ አለኝ። ቀስ በቀስ ሰይዶ ከሰፈር ራቀ። የት እንደሚውል አላውቅም። አንድ ቀን አሴ ጋር በርበሬ ልንገዛ ብዙ መጋዘን ወዳለበት ትልቁ ገበያ ሄድን። ከባድ መኪናዎች ዛላ በርበሬ፣ ቡና፣ ሽንኩርት ያራግፋሉ፣ ይጭናሉ። ግርግሩ ለጉር ነው። ድንገት ሰይዶ ከሌሎች ልጆች ጋር ሆኖ ከመኪና የፈሰሰ በርበሬ እየተሻማ በፌስታል ይሰበስባል። ራቅ ብሎ ሌላ መኪና ላይ የሚጫን ቡና የመኪናው ብረት ጆንያውን ቀዶት መንገድ ላይ ተበተነ። ሰይዶ በፊት በማውቀው ሩጫው ከሌሎች ልጆች ቀድሞ በመፈትለክ የፈሰሰውን ቡና እያፈሰ ፌስታሉ ሲከታየውት ያ የልጅነት ሩጫው እንደ ንግድ ወረት ሆኖ ታየውት። ምን ይገትርሃል? ወሬ ካየ አፍን ከፍተ መገተር ነው በቃ። አሴ እየተነጫነጨች ጎተተችኝ። ስለ ሰይዶ ምንም አልነገርኳትም። እሷም አላየችውም። እኔ ገርሞኝ ነበር። ሰይዶ በርበሬ፣ ቡና፣ ሽንኩርት ከየመጋዘኑ ከየመኪናው ስር እየለቀመም ሮብ ከገጠር ለሚመጡ ገበያተኞች እንደሚሸጥ አንድ ቀን ነገረኝ። ቀላል ነው፣ በዛ ላይ አሪፍ ብር ታገኛለህ። አቡቹ አሴ ከፈቀደችልህ አብረን እንሰራለን አለኝ። እንደውም የሃሎዊያን ፓስቲ ጋበዘኝ። ሊከፍል ከኪሱ ብር ሲያወጣ ድፍን 50 ብር አይቼ ገርሞኝ ልሞት። በበኩሌ እስከዛ ዕድሜ ከድፍን 10 ብር በላይ የራሴ ሀብት ኖሮኝ አያውቅም ነበር። የሕይወት መስመሩ በዛ በኩል ሄደ። ትምህርቱን 7ኛ ክፍል አቋረጠ። ከሰፈራችን የተገፋው ሰይዶ በባለመጋዘኖቹ ታማኝና የተወደደ ልጅ ነበር። ይላላካል፣ በየቤቱ በርበሬ ያደርሳል፣ በረንዳዎችን ያጸዳል። ፈጣኑ ሰይዶ በሰፈራችን ጓዳ የተለማመደው ሩጫ ለኦሎምፒክ ባያበቃውም በራሱ የኑሮ ሐዲድ ግን ከሚጎትተው የኑሮ ስንክሳር እንዲቀድም አደረገው። ቆይቶ እህቱ ሰሚራ ትልቁ ገበያ ጉሊት ጀመረች። ሰይዶ ከሚያውቀው ባለመጋዘኖች በርበሬ ይረከብና ለእህቱ ይሰጣታል፣ ሽጦ ይመልሳሉ። ቆይቶ እማማ ኩብራም እንደዛው ጀመሩ። ሌሎችም ልጆች ተከተሉ። በመጨረሻም አባ አህመድ ሳይቀሩ ሪዝቅ ከአላህ ነው እያሉ ተከትለው ቡና መነገር ጀመሩ። ቤተሰቡ ነቅሎ ገበያ ገባ። የነ ሰይዶ ቤተሰብ የሰፈሩ አይን እያያቸው ከፍ ከፍ አሉ። እሰይ አቡ ይለፍላቸው የማይል አልነበረም። የሰፈሩ ሰው በርበሬ የሚያመጣው አንዳንዱን በዱቤ ከነ ሰይዶ ቤተሰቦች ነበር። ሰይዶን ሰበብ አድርጎ ከዘመናት የድህነት በሽታ አገገሙ። አባቴ የማኅበር ቦታ ተመርቶ ቤት ሰርቶ ሰፈሩን ለቀን እስከንሄድ ሰይዶ ጋር አልፎ አልፎ ሰፈር ውስጥ እንገናኝ ነበር። ከዚያ ሰፈር ስንለቅ ግን ጨርሰን ተጠፋፋን። ጊዜ ሄደ፣ ዓመታት ነግዶ ሰይዶም ጋር በዛው ተጠፋፋን። በስንት ጊዜ ዩኒቨርሲቲ ልገባ ለመሰናበት ቤታቸው ቢሄድ ያቺ በሲባጎ አሰር አድርገዋት የሚሄዱት አሮጌ ቆርቆሮ በር ባለመስታወት የብረት በር ተቀይሮ ምርጊቱ ተላልጦ በአጽሙ የቆመ ቤት በአሸዋ ግርፍ ተለስኖ አገኘሁት። የተንጣለለ የጣውላ አልጋ ከሚያምር የአልጋ ልብስ ጋር ተዘርግቷል። መሬቱ በሲሚንቶ ተለስኗል። ያ የተነዳደለ ጣራ በሚያምር ነጭ ኮርኒስ ተሸፍኖ ቤቱ ለሁለት በመጋረጃ ተከፍሏል። ዙሪያውን አረቢያን መጅሊስ ተገጥግጦ ግድግዳው በነጭ ቀለም ተውቧል። ፊት ለፊት በሚያምር የቴሌቪዥን ማስቀመጫ ትልቅ ቴሌቪዥን ተጎንሯል። ነጃት የምትባለው እህቱና እማማ ኩብራ ብቻ ነበር ያሉት። ነጃት አልቃሻና አመዳም ልጅ ነበረች። ስናበሽቃት አይጦ የምንላት አሁን ቢነኳት የምትፈርጥ የምትመስል ጨዋ ቆንጅዬ ልጅ ሆናለች። 9ኛ ክፍል ነኝ አለች። ቁጭ ብድግ ብለው አስተናገዱኝ። ሰይዶ በርበሬ ሊያመጣ ወደ ደቡብ ክልል ሄዷል። ነገ ይመጣል።
እዛ መጋዘን 23 ቁጥር የሚለው ታገኘዋለህ አሉኝ እማማ ኩብራ። እቺን አድርገት አልኩ። ወዳጄ ሩጫው ቀላል አይደለም። ሕይወትን ራሷን ልብሱን አስነክቷት ቀድሞ የሚሮጥ ነፋስ ነው። እነዛ እግሮቹን እንቅፋት አያቆማቸውም። ውስጤ ደስ አለው። በእነዚያ የምንሮጥባቸው አፈርማ መንገዶች ስንራመድ በፈገግታ ነበር። እንደው ደስታዬ ሙሉ እንዲሆን እግረ መንገዴን ወደ ትልቁ ገበያ ሄጄ እማማ ኩብራ ወደ ነገሩኝ መጋዘን ተጓዝኩ። ግርግሩ ብሶበታል። 23 ቁጥር ሰይዶ ተከራይቶ የሚሠራበት መጋዘን ነው። እንደ ደረስኩ ሰሚራ አቡቹ ብላ ፈገግ ብትል ያንተ አለ አልኩ። እንዴት ነው እች ልጅ የምታምረው! ይህች አገር ከድህነት ስትወጣ ዓለምን አጃይብ የሚያስብሉ ቆንጆዎች አፈራቸውን እያራግፉ ሲወጡ ታየኝ። ጥቁር ሂጃቧ ፊቷን ከጠይምነት በላይ አቅልቶታል። መጋዘኑ በር ላይ ቆማ ወዛደሮች በርበሬ ሲጭኑ እየመዘገበች ነበር። ከድህነት ነፃ እንደወጣ ውበት ምን የሚያምር ነገር አለ! ጋሻ አህመድ ጨርሶ ረስተው ነበር። በኋላ በብዙ ማብራሪያ የአላህ የአንድ ፍሬ ልጅ ብለው ጮኹና አገላብጦ ሳሙኝ። ትከሻይን ይዘው ራቅ አድርገው ያዩኝና ማሻላህ ይላሉ። የሚያምሩ ሽማግሌ ሆነዋል። የሙስሊም ቆባቸው ስር ሙሉ ለሙሉ የሸበተ ፀጉራቸው ይታያል። እኔ ግን የደነቀኝ የሰሚራ ነገር ነው። በዛች ቅጽበት እንኳን ስንቱ ሾፌር ስንቱ ነጋዴ በዓይኑ ሲቀላውጣት ታዘብኩ። ማሻላ የሚያስብል ውበት። ዩኒቨርሲቲ ልሄድ ልሰናበታችሁ ነው የመጣሁት አልኳቸው ጋሻ አህመድ። ማሻላህ ማሻላህ ማሻላህ። ኢብሩ ታዲያ አትጨነቅ፣ አንጎልን አታስጨንቅ። ትምህርትም ሲበዛ ጥሩ አይደለም። ሪዝቅ ከአላህ ነው። ሰሚራ ጋር ተያይተን ተሳሳቀን። ጥርሷ እንደ ጨረቃ ለስላሳ ብርሃን ይረጫል። የቆዳዋን ጥራት ለዓይን ይለሰልሳል። እስካሁን እንዴት አላገባችም አልኩ በውስጤ። አንዳንዴ የሕይወት ትግል አንዳንዱን የሕይወት ክፍል ያስረሳው ይሆናል። አዲስ አበባ ዩኒቨርሲቲ በገባው በሁለተኛ ዓመት ይመስለኛል ዋናው በር ላይ ሰው እንደሚፈልገኝ ተነግሮኝ ወጣው። ሰይዱ እየተፍለቀለቀ ከሩቅ እጁን አውለበለበልኝ። ደስታዬን መቆጣጠር አልቻልኩም። ምንም አያበሏችሁም እንዴ? በአላህ እንዴት ነው የከሳኸው አቡቹ እያለ በግርም ታየኝ። መክሳቴን እስከዛ ቀን አላስተዋልኩም ነበር። አሴ ድንገት ገበያ አግኝታው ዕቃ ሊያመጣ እንደሚመላለስ ሲነግራት ብር እንዲሰጠኝ ልካለኝ ነበር። የዛን ቀን ሁለት ጓደኞችን ጭምር ሰይዶ ዓለማችንን ሲያሳየን ዋለ። ደግሞ እንዴት ነው አዲስ አበባን ያወቃት? ማታ ልንለያይ ስንል አንተ ረስቼው ነበር አሴን ልታስገድለኝ አልና የላከችልህ ነው ብሎ ብር አስጨበጠኝ። የእውነት ተቸግሬ ነበር። የዛን ሰሞን ደስ አለኝ። በል በመጣው ቁጥር አያለሁ፣ ቅርብ እኮ ነው ከመርካቶ ብሎኝ ሄደ። አቤት የተሰማኝ ብቸኝነት! የሰጠኝ ብር ዶርም ገብቼ ስቆጥረው 500 ብር። ያኔ መቼም ዩኒቨርሲቲው ራሱ በጀቱ 500 ብር ነው ቢሉኝ የማምንበት ጊዜ ነበርና አሴ ከየት አመጣቸው ብዬ ገርሞኝ ልሞት። በቀጣዩ ቀን ስትደውልላት ምን አለችኝ? አቡቹ ሌላ ቀን ሰው ሲመጣ ልክልሃለሁ፣ ድንገት ሆኖብኝ ነው እጄ ላይ የነበረችውን 50 ብር ብቻ የላኩልህ። ዝም ብዬ ቀረው። ዩኒቨርሲቲ በቆየሁባቸው ዓመታት ሰይዶ ጋር ብዙ ጊዜ ተገናኝተናል። ዕቃ ሊጭን ሲመጣ ጊዜ ካለው ግቢ መጥቶ ጠቀም ያለ ኪስ ሳንቲም ሸጉጥ አድርጎልኝ ይሄዳል። ጓደኞቼ ታዲያ ከበረከቱ ተካፋይ ነበሩና ሰይዶ በር ላይ ካዩት በአፋቸው እስኪደፉ ወዳለሁበት መጥተው ዲታ ጓደኛሽ መጥቷል ይሉኛል። ገና ኮፈላ ነው፣ እንዴት ፈጣን ቢሆኑ እንዴናጠጠው ይሉኛል። ባካችሁ ሰይዶ ፈጣን አይደለም፣ እንደውም እንቅልፋም። በአንዲት ለይለተ ቀደር በምትባል ቀን ይህ የምታየት ጓደኛዬን እንቅልፍ ጥሎት ነበር። እኔ ግን ጓደኛዬን ወክዬ አላህ ፊት ቀረብኩና የምወዳት ልጅ ፊርዶስን ተዋት፣ ለዚህ ለሰይዶ ብር ስጠው ብዬ ዱዓ አደረግኩ። ልጅነት ነው እንጂ ሁለቱንም ብለምንስ አላህ ፊርዶስን ተዋትና ለሰይዶ ብር ሰጠው እላለሁ በውስጤ። የእኛ ሩጫ ሰበብ ናት፣ ሪዝቅ ከአላህ ነው እንዲሉ ጋሻ አህመድ። እንዲህ ያለፈ ልጅነት ተፈጸመ። ደራሲ አሌክስ አብርሃ። ሰላም ጤና ይስጥልን ክቡራትና ክቡራን፣ ይህንን ታሪክ ወዳችሁት ይህንን ቻናል ኮሜንት፣ ላይክ፣ ቪው፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።